ሰላም በዛሬው ቪዲዮአችን የቴሌግራም አካውንታችን ሀክ መደረግ አለመደረጉን እንዴት ቼክ እንደምናደርግና ሀክ ተደርጎም ከሆነ እንዴት ወደ ራሳችን መመለስ እንደምንችል እናያለን። በመጀመሪያ ቴሌግራም ወደምንጠቀምበት የቴሌግራም አፕሊኬሽን ከገባን በኋላ እቺን ከላይ የምትመለከቷትን የሶስት ሰረዝ ምልክት እነካለን። በመቀጠል ወደ ሴቲንግ እንገባለን። ከዛ እዚህ ከስር ዲቫይስስ እዚህ ጋር ነው ሀክ ተደርገናል አልተደረግንም የሚለውን ነገር ቼክ የምናደርገው። ዚስ ዲቫይስ የሚል አለ። ከዛ ቀጥሎ አክቲቭ ሴሽንስ የሚል አለ ከስር እንደምትመለከቱት ማለት ነው። ዚስ ዲቫይስ ማለት አሁን እኛ የገባንበት ይሄኛው ስልክ ማለት ነው ከላይ የሚመጣው እና ከዛ በታች ደግሞ አክቲቭ ሴሽንስ በሚለው ከዚህ ዲቫይስ ወይም ደግሞ አሁን ሎጊን ካደረግንበት ከዚህ ስልክ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል። ከዛ ውጭ ያሉ ሌሎች ሎጊን አድርገን የተውናቸው ወይም ደግሞ አሁን እየተጠቀምን ያለንባቸው ዲቫይሶች ናቸው። እዚህ ከስር አክቲቭ ሴሽንስ ተብሎ የተቀመጡት ማለት ነው። እዚህ ውስጥ እኛ የማናውቀው እኛ ሎጊን ያላደረግንበት ዲቫይስ ካለ ዲቫይስ ኔም ካለ ምናልባት ሀክ ተደርገን ሊሆን ስለሚችል ገብተን ተርሚኔት ብናደርገው የተሻለ ነው። ተርሚኔት ስናደርግ እዛ ጋር ካለው ዲቫይስ ሎግ አውት ያደርግልናል ማለት ነው። ምናልባት ደግሞ አክቲቭ ሴሽን ላይ ያሉትን ሁሉንም አድሬሶች ሁሉንም ዲቫይሶች የምንጠራጠር ከሆነ ከላይ እንደምትመለከቱት ተርሚኔት ኦል አዘር ሴሽንስ የሚል አለ። እሱ ላይ ክሊክ እናደርጋለን። አሁን ከምትጠቀሙበት ከዚህ ስልክ ወይም ደግሞ ከዚህ አፕሊኬሽን ውጭ ያሉትን ሁሉንም ሎግ አውት እንዲያደርግላችሁ ማለት ነው። እሱን ከተጫነን በኋላ ተርሚኔት ብለን እዚህ ጋር ኮንፈርም እናደርጋለን። አሁን ለምሳሌ የኛው አካውንቴ ዴስክቶፕ ላይ ሎጊን ተደርጎ ነው ያለው። አክቲቭ ሴሽንስ ላይ አንድ ዲቫይስ አለ የዴስክቶፕ ማለት ነው። እሱን ለማውጣት ብፈልግ እሱን ፒክ አድርጌ ማውጣት እንችላለሁ። ግን ደግሞ እስኪ ተርሚኔት ኦል አዘር ሴሽንስ ብዬ ተርሚኔት አድርጌ ላሳያችሁ። እዚህ ጋር ተርሚኔት ኦል አዘር ሴሽንስ የሚለውን ነካው። ከዛ ተርሚኔት ብዬ ኮንፈርም አደረግኩ። ያው እዚህ ጋር ከስር ኦል አዘር ሴሽንስ ተርሚኔትድ ብሎ አመጣልኝ። እዚህ ጋርም እንደምትመለከቱት ዚስ ዲቫይስ ብሎ አንድ ዲቫይስ ብቻ ነው የሚያሳየው። እሱንም ዚስ ብሎታል። ይሄኛው አሁን ሎጊን ያደረኩበት ብቻ ማለት ከሌሎቹ ከሁሉም እዚህ ጋር እንዳለው ሎግ አውት ብያለው ማለት ነው። ስለዚህ ይህንን መንገድ በመጠቀም ከሌሎች ከማታውቋቸው ዲቫይሶች ሎግ አውት ማድረግ እና እናንተ ጋር ብቻ አካውንታችሁ እንዲቀር ማድረግ ትችላላችሁ። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ኮሜንት ላይ ደግሞ ያላችሁን ሀሳብ ማስቀመጥ እና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቴክኖሎጂ ኢትዮጵያ